ስትሄዱ ብርድ ልብስ እንዳትረሱ አደራችሁ። ውድ የቻናሌ ቤተሰቦች በሌላ ቪዲዮ ተመልሻለሁ። ዛሬ የምናወራው ስለ ደብረ ብርሃን ዩኒቨርሲቲ ነው። ደብረ ብርሃን ዩኒቨርሲቲ አዲስ ገቢ ለሆናችሁት ስፔሻሊ ነው ይህን ቪዲዮ የሰራሁት። እኔ አዲስ ገቢ በሆንኩበት ሰዓት ቪዲዮዎችን ማግኘት አልቻልኩም ስለ ዩኒቨርሲቲው እና እሱን ክፍተት ለመሙላት ብዬ የሰራሁት ቪዲዮ ነው እና በዛሬው ቪዲዮ ስለ ብዙ ነገር እናወራለን። አንደኛ ዓመት እዛ ነው የተማርኩት። ገና ወደ ሰከንድ ይር ገና ልገባ ነው። እኔም ገና ጀስት መጀመሪያ ዓመቴን ጨርሼ ነው ማለት ነው ይህን ቪዲዮ እየሰራ ያለሁት። ጀስት አስሮ ካለፏችሁ በኋላ እዛ የደረሳችሁ ልጆች ምን እንደሚያጋጥማችሁ የምታስቡ ይመስለኛል። እሱን በተወሰነ መልኩ ላሳያችሁ ፈልጋለሁ። ስለ ብዙ ነገር እናወራለን። ስለ ዶርም፣ ስለ ግቢው፣ ስለ ደብረ ብርሃን፣ ስለ ካፌው እናወራለን። እናንተ ብቻ ቪዲዮን እስከ መጨረሻ ድረስ መከታተል እንዳትረሱ። አብራችሁን ቆዩ። በመጀመሪያ እስቲ ስለ ደብረ ብርሃን እናውራ። ደብረ ብርሃን የት ነው የምትገኘው? ደብረ ብርሃን ከአዲስ አበባ በ130 ኪሎ ሜትር ርቀት ላይ የምትገኝ ቅርብ የሆነች ከተማ ነች። ደብረ ብርሃን ዩኒቨርሲቲ ደግሞ ከዋና ከተማው ትንሽ ራቅ ብሎ ጠባሴ በሚባል ቦታ ላይ ነው የሚገኘው። አሁን እናንተ የምጠይቃችሁ ደብረ ብርሃን ሲባል ምንድን ነው መጀመሪያ አይምሯችሁ ላይ የሚመጣው ነገር? ኦፍኮርስ ያገኛችሁት ይመስለኛል። ይቀዘቅዛል። አረቄ እንዳላላችሁኝ ተስፋ አደርጋለሁ። ይቀዘቅዛል። ሀገራችን በጣም ከሚቀዘቅዙ ቦታዎች መካከል አንዱ እሱ ነው። ከሚቀዘቅዙ ከተማዎች ስፔሻሊ እሱ ነው አንደኛው። ስፔሻሊ ደግሞ ዩኒቨርሲቲው የሚገኝበት ቦታ ትንሽ ቀዝቀዝ የማለት ሞር ከከተማው ትንሽ ቀዝቀዝ የማለት ቦታ አለው። ጠባሴ በመባል ይታወቃል። አይገስ ከሰው እንደሰማ ነው በጣም ጠባሴ የተባለበት ምክንያት በጣም ከቅዝቃዜው የተነሳ የሚጠብስ አይነት ብለውን ኤክስፕረስ ያደረጉት ምን ያህል ኢማጅን ቀዝቃዛ እንደሆነ ማለት ነው። አንዳንድ ጊዜ ቴምፕሬቸሩም ጠዋት ምናምን ከ0 ዲግሪ ሴንቲግሬድ ሁላ በታች የሚሆንባቸው ጊዜያቶች አሉ። ሁሌ አይደለም፣ አትፍሩ። አሚን ደግሞ የምትለምዱት ነገር ነው። የጀስት ኖርማል ነገር ነው። ለምሳሌ አሁን እኔ እዛ በጣም ቆይቼ በመጣሁበት ከ3 ወር ምናምን በኋላ ለበዓል ምናምን ስመጣ ወደ አዲስ አበባ ይሞቀኛል። እዚህ አስተውሰው ነገር መተኛቱላ አልችልም የሆነ ሰዓት ማለት ነው። ስለዚህ ብዙ የሚያስገርም ነገር የለውም። ትለምዱታላችሁ ማለት ሙቀትም ሀገር ብትሄዱ ትለምዱታላችሁ። እንደውም አንዳንድ ጊዜ ጠዋት በምንወጣበት ጊዜ ሳሩ ላይ ነጭ የሚመስል አመድ ነው የሚመስለው። ጀስት እኛ ምን እንደሆነ አልገባንም ነበር አት ፈርስት ግን አመዳይ በመባል ይታወቃል በሀገሩ ሰው። በጣም ከመቀዝቀዙ የተነሳ ጤዛው በረዶ ይሰራል ጠዋት ሰምታይምስ ማለት ነው። እና በቪዲዮ ላይ እንደምትመለከቱት እጃችሁ ላይ ሁላ የሆነ በቃ በረዶ ነው፣ በቃ ሊትራሊ በረዶ ነው የምታገኙት ማለት ነው። እና ይሄን ያህል ይቀዘቅዛል ሰምታይምስ ግን አሁን እንደውም የሀገሩ ሰው ምንድን ነው የሚለው? እንደውም እየሞቀ ነው የሚለው። ለእኛ ግን አልታየንም መሞቁ። እና ደግሞ ወደ ለየት ያለ ባህሪው ምንድነው? ወደ ግንቦት አካባቢ የመሞቅ አይነት ባህሪ ያለው ከክረምቱ እየገባ ባለበት ሰዓት ግንቦት ትንሽ የሚዘንብበት ሰዓት ነው። ግን በዛ ሰዓት ላይ የመሞቅ አይነት ባህሪ ያለው ሀገሩ። ሁለተኛው ደግሞ ላወራላችሁ የምፈልገው ነገር ስለ ዶርሞቹ ነው። ዶርሞቹ ትንሽ ቆየት ያሉ ናቸው። መታጠቢያ ቦታቸው ምናምን ብዙ የሚማርክ፣ ሽንት ቤታቸው ብዙ ጥሩ አይደለም። ግን ተለምዱታላችሁ ዞሮ እኔ አሁን መጀመሪያ ስጋ በጣም ነበር ያስጠላኛል። አሻገር ማለት እንደ ቤታችሁ አለ፣ ከዛ ዝም ብላችሁ ሄዳችሁ የሆነ እዚህ ነው የምታድሩት ነው የተባሏችሁት እና ትንሽ የመጀመሪያ አካባቢ ሊገብራችሁ ይችላል። እና ደግሞ የወንዶቹና የሴቶቹ አይገስ ዲዛይናቸው ይለያያል። የሴቶቹ አነስ ያለ በረንዳ እንዳለው አውቃለሁ። የወንዶቹ በሚያሳዝን ሁኔታ የለውም። እና ደግሞ ሌላ ደስ የሚል ነገር ከቦታው 24 ሰዓት ውሃ አለ። ውሃ ጠፋ የሚባልበት በጣም አንድ ቀን ምናምን ነው መሰለኝ የሰሙት። እንደ ውሃው የሆነ ጉዳይ ተበላሽቶ ነው የሚሆነው። ውሃ አይጠፋም 24 ሰዓት። ኤሌክትሪክ አለ፣ መብራት አለ ማለት ነው። ጄኔሬተር ይበላል መብራት ይጠፋ። 20 ደቂቃ ምናምን ነው ኖርማል የሚጠፋው ማለት ነው። በዚህ አታስቡ። ስለ ምግብ ሲወራ ዩኒቨርሲቲ ላይ እንደምታውቁት ነው እንግዲህ ሶስተኛው የምናወራው ነገር ስለ ምግብ ነው። የዩኒቨርሲቲ ምግብ ሲባል ብዙዎቻችን የምናውቀው ነገር ጥሩ ምግብ እንዳልሆነ ነው። ሰምሃው ልክ ናቸው።
ብዙም ደስ የሚል ምግብ እንደ ቤታችሁ እንዳትጠብቁት። ጀስት ወደ ደብረ ብርሃን ዩኒቨርሲቲ ካፌ ስንመጣ ማይበላ አይነት ምግብ አይደለም። ጀስት የሚበላ አይነት ምግብ ነው። ይሄ ከቤታችሁ አንጻር ምናምን አይታችሁ ከሆነ ኦብቪየስሊ እንትን አይሆንም። እኔ ኖቲስ ያደረኩት ነገር በገባን ሰሞን በጣም ጥሩ ምግብ እንደሚበላ በጣም ትዝ ይለኛል። እንደፈራ ነው እንዳልነበር ሁላ ትዝ ይለኛል። እና ጀስት ሳትሞክሩ ከምትተውት የኔ ሀሳብ ሞከራችሁ ማይሆናችሁ ከሆነ ሌላ ኦፕሽን አላችሁ። ነን ካፌ የሚል ኦፕሽን ይመጣላቸው። ነን ካፌ ማለት የሰማችሁ ልትኖሩ ትችላላችሁ። መንግስት በወር ዩኒቨርሲቲው 3,000 ብር ይሰጣችኋል። በቀን 100 ብር ማለት ነው። እሱን ከቤተሰብ ጋር ጨመራችሁ ምን ብላችሁ መጠቀም ማለት በቃ ወሩን በሙሉ በ3,000 ብራችሁና ሌላም ሶርስ ካላችሁ በእሱ መጠቀም ማለት የካፌውን ምግብ አልበላም ካላችሁ ማለት ነው። እኔ የምመክራችሁ ቁርስ ብዙ ጊዜ የማትወዱ ከሆነ ግቡ። ቁርስ የመብላት ቻንሳችሁ በጣም ሬር ነው። ነን ካፌ ከሆናችሁ በኋላ ምሳና እራት ነው ሞስት ፕሮባብሊ የሚበሉት ምናምን እና መጀመሪያ ብቻ ትራይ አድርጉት። ብዙ ሰው ጀስት ሳይሞክረው ገና ወደ እንትን ስለሚሄድ ያመኛል ማለት ጀስት መጀመሪያ ሞክሩት ነው። ትለምዱታላችሁ። የሚደብራችሁ ሰዓት አለ፣ በቃ የሆነ ሰዓት አለ የሚደጋገም ዝምና ይኖራል። ትለምዱታላችሁ። አሁን በሳምንት 5 ቀን ምናምን አይ ሪሜምበር አተር ነው። አሁን እኔ ስቲል ነው አተር ጋር አልካርም በሱ ምክንያት ማለት ነው። እና ሜቢ ካፌም እየበላችሁ ውጪ ሰምታይምስ የምትበሉ ከሆነ ብቻ የትኛው ኢኮኖሚካሊ ለእናንተ እንደሚሆን ምናምን አገናዝባችሁ መወሰን ይኖርባችኋል ማለት ነው። ሌላኛው ደግሞ ስለ ዶርም ላይፍ ነው። የዶርም ላይፍ እንዴት ነው የሚመስለው ብላችሁ የምታስቡ ይሆናል። ከቤት የተለይቼ አሁን ከ4 ወይ ከ6 ሜቢ ከ8 ልጆች ጋር ሊሆን ይችላል አንድ ላይ ልንኖር ነው ምናምን። እሱ ምን አይነት ባህሪ ያላቸው ልጆች ያጋጥሙኝ ይሆን? እኔ ስገባ በጣም ያሳስበኝ ነገር ነው። ፈጣሪ ይመስገን መጥፎ ልጆች አላጋጠሙኝም። ግን ብዙ አይነት አመለካከት ያላቸው ከተለያየ አይነት አገር የመጡ ከተለያየ አይነት ሃይማኖት ያላቸው ልጆች ጋር ነው የምትገናኙት ነው። አንዳንድ ኦፒኒየን ላይ ላትስማሙ ትችላላችሁ። አንድ ላይ ስትኖሩ ባይዜ የምመክራችሁ ነገር እኔ አትፈርስት ትክክለኛ የሰው መልክ አይወጣም ብዬ አስባለሁ። መጀመሪያ ልክ እንደገባችሁ ሁሉም ሰው መልአክ ነው የሚሆነው። ኖቲስ አድርገዋለሁ። በቃ ኤቭሪዋን ትራይስ ቱ ቢ ናይስ። በቃ ናይስ ለመሆን ሁሉም ሰው ይሞክራል፣ ቅድሚያ ይሰጣሉ ምናምን። ጀስት አላ 3 ወር ምናምን እያለፈ ሲመጣ ትክክለኛ ባህሪውን እያንዳንዱ ሰው ታውቀዋለህ ማምን እንደሆነ ምናምን። እና ጀስት ምንድነው ከነገሮችን አውርቶ መፍታት ምናምን በጣም ወሳኝነት አላችሁ። እንደዚህ አይነት ታይሞች ላይ በቻርጀር ልትጣሉ ትችላላችሁ። እንደ ሰውየው ባህሪም ይወሰናል። ግን ፖሲብል ነው። አንድ ላይ ስትኖሩ በጣም ኖርማል ነገር ነው። በቻርጀር በማይረባ ነገር ሁላ ልትጣሉ ትችላላችሁ። እና ይህን ኮንሲደር አድርጉ። ፓኒክ ምናምን ከምታደርጉ መጀመሪያ ከሰው ጋር ስትኖሩ አትጣሉ። ሞስት ፕሮባብሊ እኮ ትጣላላችሁ ግድ ሳይሆን ልትጣሉ ግን የምትችሉበት ቻንሶች ስላሉ ጀስት ኖርማሊ ያንን ዲል ማድረግ ይኖርባችኋል ማለት ነው። ብዙ አይነት ባህሪ ያላችሁ ሰዎች ነው የሚያጋጥማችሁ። ሜቢ እናንተ ራሱ ልክ ሆናችሁ ራሱ እያወቃችሁት ሜቢ መተው ያለባችሁ ነገሮች ይኖራሉ። ምክንያቱም በኋላ ሄዶ የሚያመጣው ችግር ስላለ ማለት ነው። እና ዶርም ላይ መቻቻል ትማራላችሁ። በጣም ትልቅ ትምህርት ነው ብዬ አስባለሁ። ከሰው ጋር አንድ ላይ ተቻችሎ መኖር ማለት ነው። ከ4 ወይ ከ5 ሰው ጋር ምናምን አንድ ላይ መኖር። ከዛ በቃ የራሳችሁን ደግሞ ሌላ ማውራት የምፈልገው ነገር የራሳችሁን ጀማ ትይዛላችሁ ሳትፈልጉት ማለት የዶርም ላይ ያላችሁ ከዶርም ልጆች ጋር ያላችሁ ጓደኝነት አለ። ከዛ ከክላስ ጋር ይመጣል። ከዛ ልጆች ትታወቃላችሁ ምናምን እንደዚህ ይቀጥላል ማለት ነው። ከዛ ደግሞ መመክራችሁ ነገር የአቻ ግፊት የሚባል ነገር አለ። ብዙዎቻችሁ ሰምታችሁታል። ኦብቪየስሊ ዩኒቨርሲቲ ለእንደዚህ አይነት ነገር በጣም ምቹ ነው። ልልማ ካላችሁ የምትለሙበት ቦታ ነው። ልጥፋ ካላችሁም የምትጠፉበት ቦታ ነው። ስለዚህ ራሳችሁን በራሳችሁ ኮንትሮል የማድረግ ፉል የሆነ እንትን አላችሁ፣ ፉል የሆነ ኦፕሽኖች አሏችሁ። ራሳችሁን በራሳችሁን ኮንትሮል ማድረግ የሚችሉበት። ሌላኛው ደግሞ ጓደኛ በጣም ወሳኝ ነገር ነው። ጓደኞቻችሁ ለምሳሌ ጭፈራ ቤት እንሂድ የሚል ጓደኛ እና ቤተክርስቲያን እንሂድ የሚል ጓደኛ ኦብቪየስሊ ያጋጥማችኋል። እናንተ ጀስት አመጣጥናችሁ የትኛው ይሻለኛል ብላችሁ የምትሄዱ
ላይብረሪ ኒድ ወይ ደግሞ ፑል ቤት ኒድ ምናምን ብቻ ኢንፍሉዌንስ ትደረጋላችሁ። ያንን ፕሬዠር መቋቋም ማችሉ ከሆነ ለዛ ሰውዬ ኖርማል ሊሆን ይችላል፣ ግን ይዟችሁ እየሄደ ነው ሳታውቁት። እናንተ የላችሁበትም ከዛ በፊት ነው። ያንን ማመጣጠን መቻል አለባችሁ። በጣም ኃይለኛ የሆነ ችግር ውስጥ ሊከታችሁ ይችላል። ልትለሙ ደግሞ ትችላላችሁ በጓደኛችሁ። ጀስት የምትመርጧቸውን ጓደኞች መምረጥ አለባችሁ። ሳታስቡት የራሳችሁ የሆነ እንትኖች ግሩፕ ውስጥ ገብታችሁ ታገኙታላችሁ። ጀስት ራሳችሁ ፊት የሚያደርግ ሰው አይጠፋም። የሆኑ ፒፕሎች ይኖራሉ ከእነሱ ጋር እንትን ማለት ነው። ጀስት የማይመቻችሁ ሰዎች ካሉ ጀስት ሪስፔክትፉሊ ከእነሱ ጋር ጀስት ሰላም ነህ እንዲህና አይነት ግንኙነት ማለት ነው። ዶርማችሁ ውስጥም ሊሆን ይችላል፣ ሜይ ቢ ሱሰኛም ሊሆን ይችላል ምናምን። ጀስት ኢንፍሉዌንስ ላለመደረግ መሞከር አለባችሁ። አንዳንድ ነገሮች ላይ እሺ ማለት ሁሌ እሺ ማለት በጣም ይጎዳቸዋል። በጣም መመክራችሁ እንዲህ ሚድ ኤቭሪ ታይም እሺ የምትሉ ከሆነ ልክ ነው። የትም ቦታ እንደስ ኖርማል ቦታ አሁን እዚህ ጋር ኧረ ወተን የሆነ ነገር ገዝተን እንምጣ ለብቻዬ ከሚሄድ እሺ አሁንም እሺ እነሱ ስላላረጉ ደግሞ እናንተ መቅረት የምትጀምሩ ከሆነ እናም በምንጭ ሄደን ብላችሁ እነሱ ማሄዱ ከሆነ አብራችሁ ለመሄድ ብላችሁ ከቀራችሁ በጣም ትጎዳላችሁ ማለት። አንዳንድ ነገሮች ላይ ደረቅ መሆን ያስፈልጋል። እምቢ ማለት መቻል አለባችሁ። ምንድን ያልኳችሁ እምቢ ማለት ማትችሉ ከሆነ በጣም ትጎዳላችሁ አትሰን ፖይንት ማለት ነው። እና ደግሞ እንዳልኳችሁ አንድ ዶርም ከአንድ ሰው ጋር ስትኖሩ ትስቃላችሁ፣ ትጮታላችሁ፣ ትተራረባላችሁ ኦብቪየስሊ። ከዛ ችግር በሚፈጠርበት ሰዓት ፓኒክ ሳታረጉ ምናምን ጀስት ረጋ ብሎ መመለስ። ፉሊ ለእናንተ ችግሩ ላ ባይሆን በቃ ማገምቱት አይነት ፒፕሎች ሊያጋጥማችሁ ስለሚችል ጀስት ዲል ማድረግ መቻል አለባችሁ። ጀስት ቸል ብሎ ማለፍም ሊሆን ይችላል። ምክንያቱም በኋላ ጀስት ማይረባ ችግሮች አብሮ መዘዝ እንዳያመጣባችሁ ማለት እና ኖርማል ነው ልላችሁ ፈልጋሉ። ከሱ ጋር ብትጣሉ የመታረቂያ መንገዱ አይጠፋችሁ እንጂ መጣላት አንድ አመት ሙሉ አንድ ክፍል ውስጥ እየኖራችሁ ያለመጣላት ፕሮባቢሊቲያችሁ በጣም በእናንተ ይወሰናል። በጣም ከምን አይነት ሰዎች ናቸው። ትጣላለህ፣ ኖርማል ነው፣ ትጣላላችሁ ማለት ነው። ሌላኛው ደግሞ የምናወራው ነገር ስለ ክላስ ነው። የምናወራው ክላስ እንዴት ነው የሚሆነው ምናምን። ክላሳችሁ ኖርማሊ መጀመሪያ ስገቡ ፈርስት ሴሚስተር ላይ ሴክሽናችሁ ይበተናል። በአልፋቤት ነው ብዙ ጊዜ የሚሆነው። እኛም በአልፋቤት ነበር የሆነው። ወይ የጠዋት ወይ የከሰዓት ትሆናላችሁ። ሁላችሁም አንድ አይነት ኮርሶች ነው የምትወስዱት፣ ወይ 6 ወይ 7 ኮርስ መሰለኝ አንድ አይነት ኮርሶች ነው የምትወስዱት። ከዛ የጠዋት ይሁን ከሰዓት እናንተ አይደለም ዲሳይድ የምታደርጉት። እሱን ትመርጡና ያን ሴሚስተር ከጨረሳችሁ በኋላ ዲፓርትመንት የሚል ነገር ይመጣል። ፋይናል ተፈትናችሁ ሄዳችሁ ምናምን ኤቭሪቲንግ አንድ ላይ ተይዞ ጂፒኤ የሚባል ነገር አለ። ጂፒኤያችሁ ታይቶ ከዛ ደግሞ ስለ ደብረ ብርሃን ዩኒቨርሲቲ ማውራት የምፈልገው እንግዲህ እኛ ስንመጣ ያመጡት ህግ ነው። ፋይናል ከ50 በታች ካመጣችሁ ስትሬት ኤፍ ነው የሚደረገው። አይኖ ምን እንደምታስቡ እንዴት የሰው ልጅ ከ50-20 ሊያጣ ይችላል ብላችሁ ታስቡ ትችላላችሁ። ግን ዲፔንድስ ኦን ምን ማትወዱት የተጣመመባችሁ ትምህርት ሊያጋጥማችሁ ይችላልና ስትሬት ኤፍ ነው የሚያስመጣውና አዲስ ህግ ነው እኛ ላይ ተተግብሯል እና እሱን ልነግራችሁ ፈልጋለሁ ቀድሜ፣ ምክንያቱም ወሳኝ ነች በጣም። አሚን ሌሎች አንድ ግቢ ላይ ይመስለኛል ይሄ ከኛ ቀጥሎ ሌላ አንድ ግቢ አለ፣ ሌላ ጋር ሰምተነውም አናውቅም። እና እሱን ህግ እንድታውቁት በጣም እፈልጋለሁ ማለት ነው። ዲፓርትመንት የምትመርጡት እንዴት ነው? ጂፒያችሁን ከ50% ይይዝላችኋል። ከዛ ደግሞ የኢንትራንስ ውጤታችሁ ከ20% ይያዛል። ኤቭሪዋን 10 ይኖረዋል ማለፊያው ግማሽ ስለሆነ ማለት ነው። ከዛ ደግሞ እስከ 30 ሲኦሲ ትፈተናላችሁ ማለት ነው። አንድ ሰዓት ምናምን የምትፈተነው ሲኦሲ የምትባል ፈተናለች። ስለሷ እኛ የተፈተነው እንደዛ ነው። እንግዲህ የሚቀጥለው ዓመት በ2019 የምትገቡት የፍሬሽማን ተማሪዎች ምናልባት እንደዛ ላይሆን ይችላል ህጉ። ግን እኛ የተፈተነውን ከእናንተ በፊት የነበርነውን እንድታውቁ ስለምፈልግ ነው። ያው ሲኦሲ የሚባለው ፈተና ትንሽ አስቸጋሪ ነው። አሚን እሱን ፈተና ከሰራችሁ ሜቢ ሊወስን አሁን በእኛ ባለንበት ታይም ላይ እኛ እሱን ፈተና የሰሩ ልጆች በደንብ የሚፈልጉትን አግኝቷል። እሱን ፈተና ያልሰራ ልጅ ጂፒኤውም ጥሩ ሆኖ የማይፈልገው ነገር ውስጥ ገብቷል። እና በጣም ጥንቃቄ አድርጉበት። ይህ ፈተና በጣም አስቸጋሪ
እና ደግሞ ሜቢ ሌሎቹ ፎር ኤግዛምፕል በስልክ ቢሰሩት ምናምን እናንተ ምንም ማድረግ ማችሉባቸው ፖይንቶች ሊፈጠሩ ይችላሉ። ምንም ማድረጋችሁ ብችሉ ራሱ ጂፒያችሁ ጥሩ ከሆነ ራሱ ዲፓርትመንት ሊያሰጣችሁ የሚችል ነገር ነው እና እሷን ፈተና ለመዘጋጀት በደንብ ሞክሩ ለማለት ፈልጋለሁ። ከዛ እሱ ከመቶ እንደዛ ከሆነ በኋላ በመረጣችሁት ኦርደር ያወዳድሯችሁና ከዛ በኋላ በውጤታችሁ ተወዳድራችሁ የምትገቡትን ትገባላችሁ ማለት ነው። ከዛ ደግሞ የሰከንድ ሴሚስተር ትጀምራላችሁ ትምህርት። ሰከንድ ሴሚስተርም እንደገባችሁ ዲፓርትመንት የሚለያዩ አይነት ኮርሶች ፈርስት ላይ አንድ አይነት ነበሩ የሚወስደው። አሁን ግን የተለያዩ አይነት ኮርሶችን ትወስዱና እንደ ዲፓርትመንታችሁ ማለት ነው። ለምሳሌ ኢንጂነሪንግ ያለ አፕላይድ ማትስ ይወስዳል። አዘርስ የገባ ሜይ ቢ ኬሚስትሪ ምናምን ይወስዳል ማለት ነው። ይለያያል ከዛ በኋላ ማለት ነው። የእሱ ደግሞ የሰከንድ ሴሚስተር ውጤታችሁ ደግሞ ታይቶ ከገባችሁት ከዲፓርትመንት ማለት ከኮሌጅ ውስጥ ደግሞ ስፔሲፊካሊ አንዱን ትመርጣላችሁ። ለምሳሌ ኢንጂነሪንግ ውስጥ ከሆነ የነበራችሁት ሲቪል ኢንጂነሪንግ ነው፣ ኤሌክትሪካል ኢንጂነሪንግ ነው፣ መካኒካል ኢንጂነሪንግ ነው የሚለውን ደግሞ በሰከንድ ሴሚስተር ውጤታችሁ የምትወስኑ ይሆናል ማለት ነው። እና በዛሬው ቪዲዮ ስለ 5 መልኩ ከፋፍዬ ለማንሳት ሞክሬያለሁ። ይሄ ቪዲዮ ከወደዳችሁት ለእኔም ለእናንተም ስለሚጠቅማችሁ ሰብስክራይብ እና ላይክ በማድረግ ተባበሩኝ። ለእኔም ይጠቅመኛል፣ እናንተም ደግሞ ቀጣይ የምለቃቸውን ቪዲዮዎች ይደርሷችኋል ማለት ነው። እና ደግሞ ይህን ቪዲዮ የመስራት ምክንያት ቅድምም ተናግሬዋለሁ። እኔ አደታይም በምገባበት ሰዓት ሰርች ለማድረግ ብፈልግ ስፔሻሊ ዩቲዩብ ላይ ምንም አይነት ነገሮች አላገኙም፣ ደህና ነገር አላገኙም። ጀስት ሰው ቁጭ ብሎ ሲያወራ ሲያስረዳ ምናምን ስላላገኘው ይህ ቪዲዮ እንዳይጠቀማችሁ ተስፋ አደርጋለሁ። እንደዚህ አይነት ነገሮች የሚመቻችሁ ከሆነ ስለ ደብረ ብርሃን ዩኒቨርሲቲ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ነባር የደብረ ብርሃን ዩኒቨርሲቲ ተማሪም ከሆናችሁ ደግሞ እያያችሁ ያላችሁት ስለ ግቢው ምን ረሳህ ብላችሁ ታስባላችሁ? ምን ያልነገርኳችሁ ነገር አለ ብላችሁ ታስባላችሁ? እሱም ኮሜንት ላይ አስቀምጡልኝ። እስከ መጨረሻው ድረስ ስለቆያችሁ እናመሰግናለን። በቀጣይ ቪዲዮ ሰላም ያገናኘን። ሰላሙ የመጨረሻ መልእክት አለኝ። ስትሄዱ ብርድ ልብስ እንዳትረሱ አደራችሁ። ሌላ ነገር ልረሱ ትችላላችሁ፣ ስልካችሁንም ልረሱ ትችላላችሁ። ብርድ ልብስ እንዳትረሱ።